የጠራሽ? አዎ የሆነ ልትነግረኝ የፈለገችው ነገር አለ። እንዳትቀጣኝ ቶሎ መጣብን እንጂ ብዙ ነገር ልትነግረኝ የፈለገችው ነገር አለና ሲመጣ ለምን እጁን ትይዣለሽ? ልትነግሪኝ የነበረው ልነግረው የቀጠር ነው ንገሪው። እንዴ ዳኒ ስለምን አወራሁኝ? ሄርሜላ በጣም ትናንት ተናዳለች። ሄደ ከሩታ ጋር እንደዛ በማድረግ በጣም ነው የተናደደችው። ገባህ አይደለ? በቃ ልቧን ሰታ ነበረ፣ በጣም አምናህ ነበረ ምናምንና አንተ ደግሞ እምነቷን የሰበርክባት። እምነቷን ስለሰበርክባት ከዚህ በኋላ እንደማትፈልግ ነው እየነገረችኝ የነበረው። ገባህ? እንደማልፈልግ አላወራሁም። ምን ቤት ነህ እና ነው እሱ አላፋ አታወራም እንዴ? አንተ ምን ቤት ነህ? ተከተል አንተ መኖርህን ባቅ እኔ አልመጣም ነበር ሲጀመር። በሚገርም ሁኔታ አንተ መኖርህን እንደመሆኔን ባቅ አልመጣም። ያው ልካብሽ እኔ ጠራሁት ለምዶ ታውቃለህ። ትናንትና በመጀመሪያ በአንተም በጣም የተናደድኩት ከምልህ በላይ ማለት ነው እኮ እኔ አንቺን ጉዳይ በሱ ፊት ማውራት አይጠበቅብንም ወይ? እሱ ነው ከዚህ ጋር ባሪውና እኔና አንቺ እናወራለን። ያው ልክ ባንተ በሱ ፊት ላውራክ የፈለኩት ለምዶ ታውቃለህ። አንደኛ ነገር እዚህ ነገር ውስጥ የዳኒ እጅ ስላለ ነው። እየተቀበልሽ ነው። ትናንትና እንደዛ አድርጎ ይመጣል ልጅ ዛሬ ከሱ ጋር ስለማፈቅረው ስለምወደው እጁን እያሹ ስለምወደው ስለማፈቅረው አይገርምህም? አይ ካንተ ጋር አንድ ነገር የምታፈቅሩ ሳይሆን የሆነ ነገር አድርጎብሻል ወይ ታስፈራሪዋለሽ እንጂ በተአምር ትላንትና ከሌላ ሴት ጋር ሆኖ የመጣያን ሰው አትቀበይም። እሺ በመጀመሪያ አውረሻል። የሚ አትንካኝ እጄን። ልክ አይደለሽም፣ ልክ አይደለችም። አትንካት። የሆነ ነገር አርጋታ እንጂ በተአምር እሷ እንደዚህ ልታረጋች ትላንትና ከሌላ ሴት ጋር ሆኖ የመጣ ልጅ እንዴት ነው? በጣም እኔ ወድጄው አፍቅሬው ነው ይሄ ነገር እያደረኩ ያለው። ገባ? እሱ ጎበዝ ነው። በቃ አሁን እሱን አደነኩ። በደንብ ጎበዝ ነው። አዎ ገባሽ አይደለ? አዎ ጎበዝ ነው። መንቃት አለ። እንዳትነካኝ እሺ ንቂ። ገባሽ አይደል? መንቃት አለ። ዳኒ መስመሩን የሚያልፍ ሰው ነው ባይዘው። ችግር የለውም። እሺ ላውራ የፈለኩትን ነገር አንዴ ልንገርህ። እሱ ይሄድና እኔና አንቺ እናወራለን። እሱ መኖር አይጠበቅበትም። ችግር የለውም። እኔ ልሂድ። ነገሩ ላይ ቢያንስ እንዲያምንልኝ ፈልጋለሁ። ትናንትና የልጅ አባት ነው፣ ሚስት አለችው። ትናንትና ከሷ ጋር ነው አድሮ የመጣው። አስተውሽ ንቂ። የምን አቃጣሪ ነው? ያገባ ንቂ። አያገባም። የትም አደርስም እንደዚህ። እሺ ከማን ጋር እንደተጋጨ አታውቅም። አያገባም እኮ ብያለሁ። ከዚህ የተሻሉ ደግሞ ብዙ የምናሳይሽ ነገሮች ይኖራሉ። ጠብቂ። ባይዘዌ እንደዚህ ልቡን ሞልቶ እያወራ ያለው ትክክል ነው። ገባ? ትናንትና ያደረከው ነገር በጣም ደብሮኛል። አሁንም ቅድም ያው ዳኒ ስላለ በጠላት ፊት ደስተኛ እንዳይሆን